የአዳም እጅ አሻራ ንቱባን ስብስቦች ደራሲ ዘገየ ታዴ። ምዕራፍ 4 የገለምሶ ጩኸት። በለውዝ አትማረክ አትለምኝ ተርዚና፣ ባዶም ቅመን ነበር አምናና ካቻምና። እንኳን ባዶ ሸራ ያለው ኮሜድና፣ ሰቅለን እንቅማለን በፎርድ መኪና። ለዚያውም ቪአይፒ ለዚያውም ጋቢና፣ ቅመን እናልቃለን እድሉ ሲቃና አለ። ምልምል ብሎ ያለቀ ወጣት ለረጅም ዓመታት ከስጋ ማህበር የተሰረዘ የስጋ ፈተና ዜሮ አምጥቶ መሰለኝ በአራት ችካል የተወጠረች ሸራ ቤት ተቀምጧል። ጉንጩን ድንጋይ የከተተበት እስኪመስል በጫት ወጥሮታል። ትላልቅ አይኖቹ የተደለዘ ሚጥሚጣ መምሰላቸው አልበቃ ብሎ ተጎልጉለዋል። በእውነቱ አይኖቹ ፍንጃል ያካክላሉ እየተባለ ቢመሰገንም ከቀን ወደ ቀን የጉንጩ መጎድጎድ፣ የፊቱ ስጋ ሙጥጥ ብሎ መጥፋት አይኑ ላይ ተጽዕኖ አሳድሮበት መሰለኝ አይኖቹ ጉርድ በርቢል ያክላሉ መባሉ እሙን ነው። ከዛን ለንፍሮ መቀቀለያ በየእድር ቤቱ ባይመላለስ ምናለ በሉኝ ከምላስ የጠጉር ንቀሉ። ደግነቱ የእድራችን ሰብሳቢ እና ወሬ ነጋሪያችን አባ ሸንቁጤ ትላንት አረፉ። አይኖቹም ከመጠን በላይ ተጎልጉለዋል። ቅንድቡ ከግንባሩ ጋር ላይ ለቀቁ ተፈራርመው ተጣብቀዋል። ጎልያድ እስከ ጭፍራው ቢመጣ የሚላቀቁ አይመስሉም ዳዊታዊ ቅንድቦች። ወይ ፍንክች! ሁለት ዘለላ ጫት ለቅንጠባ ተራቸውን የሚጠባበቁ ወደፊት ወደ ኋላ እያወናጨፈ ሰፈር የሳቱ ቆሻሻ የጎተቱ ዝንቦችን ያጠናግርባቸዋል። ጉንጫ አወጣጠሩ ላለመናገርም ይመስላል ማስመሰል ለሚችል ለበቀልም የወጠረው ይመስላል። እንዲያው ጸበለሷን ቢያገኛት እንዴት ይወጥረው በነበር። አጂብ! እናንተ ሴቶች ግን ስንት ቀን የተሰራችሁ? አለ የተቀዳለትን ቡና እያነሳ። እንዴት አንድ ቀን ነዋ፣ ለዚያውም ሐሙስ። ሃሃ ሐሙስ የቀን ቅዱስ አለች አይኖቿን ከላይ ታች እያንከራተተች። አንድ ቀን ብቻማ አይደለም፣ ባይሆን ረቡዕና ሐሙስ 2 ቀን። እንዴት ማለት? የከሰል መቆንጠጫዋን እያነሳች ደግማ ጠየቀችው። ከወገብ በላይ ረቡዕ፣ ከወገብ በታች ሐሙስ። ቡናውን እፉት አለ። አንድ ቀን አንሶብን? ደግማ ጠየቀችው። ረቡዕ የጥፋት ቀን ነው። 2 ሳብ ባደረገ ቡናውን። ሐሙስ የቅድስና ቀን ነው። 2 ደግሞ ጨለጠ ቡናው። የሆነስ እንደሆን ሰልሳ ጠየቀችው። ረቡዕ ዲያብሎስ ፈጣሪ ሊያስይዝ ቃል የገባበት 30 ብር ሊሰጡት ቃል የተገባለት ቀን ነው። ሐሙስ ግን ክርስቶስ ዝቅ ብሎ አክብሮቱን፣ መውደዱን፣ ፍቅሩን እርስ በርስ እንድንዋደድ ለታናሾቻችን ምስክር የሆነበት ቀን ነው። 2ቱ ቀናቶች የተለያዩ ናቸው። እናንተ ሴቶች ደግሞ 2 የተለያየ ማንነት አላችሁ። መልቲ ፐርሰናሊቲ። ጭንቅላታችሁን ረቡዕ ያችን የተቀደሰች የተከበረች የምታዋድድ ቂንጥራችሁን ሐሙስ ሰራላችሁ። ሂሂሂሂ አልቀረብም። እሺ የእኛ ጫት ስፔር ነከስ ስታደርግ ሀሳብ ያስነክስሻል አይደለ? ሲኒውን ልታነሳ ተነሳች። ጫት ስፔር ምን ያንሰኛል? አልቀረብም በሽቃጣ። ሂጂ ባክሽ ቂንጥራም ሸርሙጣ። አርፈ ቅመውጣ። ሃሃሃሃ ሳቋን ለቀቀችው። 2 ዘለላ ጫቶችን አንስቶ ቀንበጣቸውን ቆራርጦ ጎረሰ። እግሩን ወደፊት ዘረጋው። ከፊት ለፊት ለውዝ አነሳ። የለውዝን ልብስ በእጁ አሻሽቶ በትንፋሹ አባረረው። ወደ አፉ ጨመረ። አዳር ዋኘከው። ቅመም ባይኖር ተርዚናውስ እንዴት ይነከስ? ወጡስ እንዴት የአንጀት ያርስ? አለች በልቧ። በከዘራ ጉልበት የሚራመዱ ሽማግሌ ቡና ሊጠጡ መጡ። ቡና አፍሊተዋ ጎንብሳ ሲኒ እያጠበች አላየቻቸውም ነበር። ከዘራቸውን ቀና አድርገው ቂጧን ቸብ አደረጓት። ባለቡናዋ እንደ እንቁራሪት ዘለለች። እንዴት ያለ መጨመላለቅ ነው! ገልመጥ አድርጋ አይታቸው ተዛወረች። ተስበው ወንበር ላይ አረፋሉ። እንዴት በደረቁ መጨመላለቅ! ጢማቸውን እየፎከቱ አናገሯት። አበዛው አንቱ ተው። ገደል ተወረወረ። ምንክርክር ብላ ቁጭ አለች። ኩራት! አቤት! የት ትሄጃለሽ? ከሴቶች ቤት እስከ መቼ ትቆያለሽ? እሳ እግር እስከሚነሳ ሂሂሂ። የእግር ማዕድ መሆኑ ነበር። ሽማግሌው ተናግሮ አፍጥጦ አያት። ትኩስ ወተት ታዲያ የላሜ ቦራ ማለቴ በማጥቆሪያ ከላዩ ላይ ቡና በዘመነኛው ማንቂያቶ
አለ ሽማግሌው። ፒያሳ ጉለሌ መገና 4 ኪሎ ልቤን ተቀበዩ መጣለች ከብልሎ ከሰባራ ባቡር ይሻለኛል በእግር ፍቅር ተሰወረ ገብቶ ገዳም ሰፈር ዘመን ተሻጋሪ የፍቅር ሰው ሃሃሃሃ በሽቃጤ መለሰች። ሆ ሸርሙጤ ወጣቱ ለሽማግሌው አግዞ መለሰ። ጉንጮቹን ከእንደገና ወጠረ። የሰፈሩን አየር ሰባስቦ ያብላለው ጀመረ። የት አባቱን አየሩስ ምን ያንቀዋልለዋል? ቅሞ ከማዘን በልቶ መመዘን እንዴት ናችሁ አቦ? አለ ሌላ ለግላጋ ወጣት። በጥቁር ፌስታል ጠቅሎ የያዘውን ጫት ጠረጴዛ ላይ ጣል አደረገና እኛ ቁራሌው አይደለን በኪሎ አንሸጥ፣ እስከ ጥግ ቅመን እስከ ጥግ ስጋችንን አባረን ነፍሳችንን ያለችበትን ቦታ አውቀን እንሄዳለን። ክርስቶስም ቢሆን ስጋ የነፍስ ልብስ ናትና መሬት እንደምትቀር ነግሮናል። ስጋችንን ደስ እንዳናሰኛት አጥብቆ መክሮናል። ስለዚህ ስጋችንን አሳዝነን ነፍሳችንን አስደስተን ፊው አለ አፉን ገጥሞ የግራ እጁን ጫት ያልጨበጠውን እንደ ጀት ባየር ላይ እያገለባበጠ። ተው እንጂ የከሰል ማንደጃዋን እያርገበገበ ጠየቀችው። ለምን ጀምሬ ለምን እተዋለሁ? ለነገሩ ስንት ጉድ ተጀምሮ ስንት ጉድ በሚተውበት ሀገር፣ በሽተኛን በሚያክምበት ሀገር፣ ትንሹን አሳ ትልቁ አሳ እንደሰለቀጠው በሚኖርበት ባህር፣ ትንሹን ሌባ ትልቁ ማጅራት መቺ በሚያሳድድበት ሀገር ወድጄ ባልተው ተገድጄ ተወዋለሁ። እውነት እኮ ስጋችንን መጨረሱ ለነፍሳችንም ስራ ማቅለል ነው። አሃ ለካ እኛ ሰው ስናቀል እንጂ ስራ ስናቀል ደስ አይለንም። ማን ተራምዶ ያውቃል ሰው በራሱ ደጅ? ሁሉም በታዘዘው መሯሯጥ ነው እንጂ አላዝማሪ ባንጀው። የለመደ ስጋ ማለት የመከተል የለመደ ስጋ ነፍስን አብሬ ካልሄድኩ ብሎ እንዳያስቸግር ከወዲሁ በጫት በሲጋራ በሴክስ በመጠጥ ማዳከም ደጋግሞ ማሰልቸት ነፈስ ማድረግ ከዛን ነፍስ በቀላሉ እንደ ፒጃማ ሁልቅ አድርጋ ቅርፊቷን ፊው አለ። ደግሞ ሃሃ ኧረ መራቀቅ አለ ጓደኛው። ወይ መራቀቅ እቴ መራቀቅ ነው መራራቅ? ለአዲስ ገቢው ቡና እየቀዳችለት ጠየቀች። ቂንጥራም ሸርሙጣ አይ በልቃም እናውጣ። ሃሃሃ የገነት ቁልፍ ጫት የስጋዬ ጠላት የነፍሴ መድኃኒት ነፍሴ አደራ እንዳትረሽኝ በገነት ስመጣ ስጋዬን ከጎንሽ አስቀምጭልኝ። ጫቱን ወደ ሰማይ ከራሱ በላይ ከፍ አድርጎ አደራውን ተናገረ። ሆ ገነት አይቀርም ትገባታለህ። እሳት በረዶን ትነክሳለህ። ቃም ዝም ብለህ ቃም ጠብቅ ትገባለህ አንተ ሲኦላም። ሂሂሂ ጀበናዋን አንስታ ጣደች። እንደዚያ ከሆነማ አብረን እንገባታለን። ማ እኔ ምን ቆርጦኝ አለች። እግዚአብሔር የፈጠረውን ቡና እያጠብሽ እየቆላሽ እየወቀጥሽ እያፈላሽ አሁንም እንደገና ደግመሽ እንደገና ማቆሚያ የለሽምና የምታቆሚው የምታበርጂው ወደ ውስጥ ሆነና ለሴቶች ወደ ውስጥ ለወንዶች ወደ ውጭ ተወርዋሪ ቁልፍ አላቸው። ዕፀ በለስ እኮ አንድ ዛፍ አይደለችም። 4-5 ዛፎች ተደራጅተው ነበር ዕፀ በለስ ተብለው የተሰየሙት። ጫት፣ ቡና፣ ትንቧ፣ ሻይ ቅጠል አባሎቹ ነበሩ። አይገርምሽም? አንቺ ትቀድሚያለሽ ለጥያቄ። ሆ እንዴት ሆኖ? ቂጣ እንጀራ ሆኖ ነዋ። ለነገሩ ቂጣ እንጀራ ቢሆን መረቅ ገብቶት አያውቅም። አንቺ ቆራጭ ፈላጭ አፍልተሽ ሰጪ፣ እኔ ደግሞ ተቀብሎ ጠጪ። ቀድመሽ ትገቢያለሽ። አንቺም ሔዋንን እኔም አዳምን። አዳም አትብላ ተባለ እንጂ ሔዋን እኮ አታጉርሻ አልተባለችም። ከንፈሯን ብልጥጥ አድርጋ የገነፈለ ጀበናዋ ልታስበርድ አነሳችው። ስንቱ የሚያነሳው ጠፍቶ መቀመጫው ላይ ገንፍሎ ደንበኛውንም መቀመጫውንም አቆሽሾታል። አይ እናት ዓለም የሚያነሳው ቢገኝ። ጫት ይሉሃል ከማሪዎስ፣ ሲጋራ ይሉሃል ያሪዎስ ፈስ። ዝንቱ ውግዝ ለዘላለም የሚገዝት እንጂ የታሰረም የተፈታም አላየንም። በዓይናችን ከላየን ደግሞ አናምንም፣ ብናምንም ለነገሩ አንቀበልም። ተናግሮ መራመራውን ቅንጠባ ተያያዘው። ታኅሳስ 1 2014 አዲስ አበባ